በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ ያያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እዚህ ሰዓት እንድንደርስ የረዳን ልዑል አምላክ እግዚአብሔር ክብር ምስጋና ይድረሰው። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አሜን። እዚች ሰዓት ያደረሰን እግዚአብሔር አምላክ ክብር ምስጋና ይድረሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን አበው አባ መቃርስ እና ቅዱስ ሚክያስ ነቢይ ዓመታዊ በዓል በሰላም አደረሳችሁ። ታላቁ ቅዱስ መቃርስ ወይም ቅዱስ መቃሪ ጽድቅ እንደ መቃርስ የተባለለት የመነኮሳት ሁሉ አለቃ ከ80 ዓመታት በላይ በበረሃ የኖረ በግብጽ ትልቁን ገዳም ወይም አስቄጥስን የመሰረተ ከ50 ሺህ በላይ መነኮሳትን የመራና ይመግብ የነበረ ፍጹም ጻድቅ ነው። በአራተኛው መቶ ክፍለ ዘመን አርዮሳውያን ደጉን ታላቅ አባት በሰንሰለት አስረው ከግብጽ ወደ እስያ በረሃ ከጓደኛው ቅዱስ መቃርስ እስክንድርያዊ ጋር አሰድደውታል። በዚያ ለ2 ዓመታት ስቃይን ከተቀበሉ በኋላ በአረማውያን ፊት ድንቅ ተአምር አድርገው አረማውያንን ከነ ንጉሳቸው አጥምቀዋል። በተሰደዱባት ሀገርም ጌታችን ኢየሱስ ክርስቶስ ወይም ስም አጠራሩ ይክብርና እመቤታችንን፣ ቅዱሳን ሐዋርያትን፣ አእላፍ መላእክትን በተለይ ደግሞ ቅዱሳን ዳዊትን፣ ዮሐንስን መጥምቁንና ወንጌላዊውን ማርቆስን፣ ጴጥሮስን፣ ጳውሎስን አስከትሎ ወርዶ ተገልጦላቸው በቅዱስ አንደበቱም የምሕረት ቃል ኪዳን ገብቶላቸዋል። ታላቁ ቅዱስ መቃርስና ባልንጀራው መቃርዮስ ከ2 ዓመታት ስደትና መከራ በኋላ ስደት በወጡባት ዕለት መልአኩ ኪሩብ በክንፉ ተሸክሞ ወደ ግብጽ መልሷቸዋል። በወቅቱም ጻድቁን ለመቀበል ከ50 ሺህ በላይ የሚሆኑ ልጆቻቸው መነኮሳትን በዝማሬ ወጥተዋል። ቅዱስ መቃርስ ካረፈ በኋላ ከክቡር ሥጋው ብዙ ተአምራት ይታይ ነበርና የሀገሩ ወይም የሳስዊር ሰዎች ሊወስዱት ፈለጉ። ሳስዊር ማለት ቅዱሱ ተወልዶ ያደገባት ወላጆቹ ወይም አብርሃምና ሳራ ይባላሉ። የኖሩባት ቦታ ናት። የምትገኘውም ግብጽ ውስጥ ነው። በምድረ ግብጽ በተለይም በገዳመ አስቄጥስ የአባ መቃርስን ያህል ክቡርና ተወዳጅ የለምና የሀገሩ ሰዎች የነበራቸው አማራጭ መስረቅ ነበር። መስረቅ ኃጢአት ቢሆንም እነሱ ግን ስለ ፍቅር አንድም ለበረከት አደረጉት። ወደ ሳስዊርም ወስደው ቤተ ክርስቲያን በቅዱሱ ስም አንጸው በክብር አኖሩት። በዚያም ለመቶዎች ዓመታት ተቀመጠ። በ7ኛው መቶ ክፍለ ዘመን ግን ተንባላት ወይም እስላሞች መጥተው ቤተ ክርስቲያኑን አጠቁ። በዚህ ጊዜም ሕዝቡ የጻድቁን አጽም ይዘው ሸሹ። በሌላ ቦታም እንደገና በስሙ ቤተ ክርስቲያን አንጸው በዚያ አኖሩት። በእነዚህ ሁሉ ዓመታት የመንፈሳዊ አባታቸውን ሥጋ ያጡት የገዳመ አስቄጥስ ቅዱሳን ያዝኑ ይጸልዩ ነበር እና ልመናቸው ፈጣሪ ሰማ። አባ ሚካኤል ሊቀ ጳጳሳት በነበረበት ዘመን ከገዳሙ ለሌላ ተግባር ወደ ሳስዊር የተላኩ አበው ከታላቁ አባት ቤተ ክርስቲያን ሲደርሱ ሰውነታቸው ታወከ። ይዘው ለመውሰድ ሙከራ ቢያደርጉ ሊሳካላቸው አልቻለም። ምክንያቱም የቤተ ክርስቲያኑ ጠባቂ ደወል ደውሎ ሕዝቡን ሁሉ ጠርቶ ነበርና ሕዝቡና ሀገር ገዢው የሆነውን ሲሰሙ የቅዱሱን ሥጋ ብትነኩ
እንገላችኋለን ብለው ሰይፍ፣ ዱላ፣ ጉመድና ጦር ይዘው መጡባቸው። መነኮሳቱ ግን ባዷቸውን ሊመለሱ አልፈቀዱምና ሌሊቱን ሲያለቅሱና ሲጸልዩ አደሩ። መንፈቀ ሌሊት በሆነ ጊዜም ታላቁ መቃርስ በግርማ ወርዶ መኮንኑን ለምን ወደ ልጆቼ እንዳልሄድ ትከለክለኛለህ ሲል በራእይ ተቆጣው። በዚህ ምክንያትም መነኮሳቱ የቅዱሱን ሥጋ ተቀበሉ። ሕዝቡም በዝማሬና በማህሌት ከብዙ እንባ ጋር ሸኟቸው። ታላቁ መቃሪ ወደ ገዳሙ ሲደርስም ታላቅ ደስታ ተደረገ። ቅዱሳን ልጆቹ ከመንፈሳዊ አባታቸው ተባርከው በክብር አኑረውታል። ይህች ዕለት ቅዳሴ ቤቱ ስትሆን የተቀደሰችውም በ7ኛው መቶ ክፍለ ዘመን በአባ ብንያሚን እጅ ነው። ቅዱስ ሚክያስ ነቢይ። ነቢይ ማለት በቁሙ ኃላፊያትን ወይም አልፎ የተሰወረውን ምስጢር መጻእያትን ወይም ገና ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው ደግሞ በጸጋ ይሰጠዋል። ከዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶችና እናቶች ቅዱሳን ነቢያት በመባል ይታወቃሉ። በዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። የሐዋርያት ሥራ 11:27 ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪ እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽሕናቸው የተነሳም እግዚአብሔርን በተለያዩ አርአያና ምሳሌ አይተውታል። እስመ በአንጽሖ መንፈስ ርእዮ ነቢያት ለእግዚአብሔር ወተናጽሩ ገጸ በገጸ እንዳለ አባ ሕርያቆስ ቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነት ስለተናገሩ አንዳንዶችም በእሳት፣ አንዳንዶችም በሰይፍ፣ አንዳንዶችም በመጋዝ ተፈትነዋል። ሌሎች ለአናብስትም ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብሏል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሯል። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 36። ነቢያት ጌታችን ኢየሱስ ክርስቶስ እና ድንግል እናቱን ለማየት ብዙ ጥረዋል ሽተዋልም። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ይሹ እንዳለ ጌታ በቅዱስ ወንጌል ማቴዎስ 13 ከቁጥር 14-16፣ አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 10። ዛሬ ግን በሰማያት ጸጋ በስቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ 4ቱ አብያት ነቢያት፣ 12ቱ ደቂቀ ነቢያት እና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም፣ አባታችን ሴት፣ ሄኖስ፣ ቃየንና መላኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴና ሳሙኤል ናቸው። 4ቱ አብያት ነቢያት ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤል እና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ቅዱስ ሆሴ፣ አሞጽ፣ ሚክያስ፣ ዮናስ፣ ናሆም፣ አብድዮ፣ ሶፎንያስ፣ ሐጌ፣ ኢዩኤል፣ እንባቆም፣ ዘካርያስ እና ሚክያስ ናቸው። ካልአን ነቢያት ደግሞ እነ ኢያሱ፣ ሶምሶን፣ ዮፍታሔ፣ ጌዴዎን፣ ዳዊት፣ ሰሎሞን፣ ኤልያስ እና ኤልሳዕ ሌሎችም ናቸው። ነቢያት በከተማም ይከፈላሉ። የይሁዳ ወይም የኢየሩሳሌም እና የሰማርያ፣ እስራኤልና የባቢሎን ወይም በምርኮ ጊዜ ተብለው ይጠራሉ። በዘመን አከፋፈል ደግሞ ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉ የዘመነ ነገስታት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህንን ካልን ወደ ዕለቱ በዓል እንመለስ። ቅዱስ ሚልክያስ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም
ቅል ክርስቶስ በ800 ዓመተ ዓለም አካባቢ ልጆች አካባቢ ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ 14 ምዕራፍ ሲያንስ 1 ምዕራፍ ያላቸው ናቸውና ደቂቅ ይሏቸዋል። ሚልክያስ ትውልዱ ከነገደ ብንያም ሲሆን አባቱ ሞራት ወይም ሞሬት ይባላል። ሚኪያስ ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም መልአክ እግዚአብሔር ማለት ነው። የአባቶችን ሁሉ ስማቸው እግዚአብሔርን የሚሰብክ ነው። ቅዱስ ነቢይ ልጅ እያለ መላእክት ያነጋግሩት ነበር። በዚህ ምክንያት ከሰው አይቀርብም። ትክ ብሎ ሲያዩት በፊቱ ላይ ብርሃን ቦግ ቦግ እያለ ይታይ ነበር። በወጣትነት ዘመኑ እግዚአብሔር ለትንቢት ሲጠራው በሽታ ታዘዘ። በሶስቱ ነገስታት ወይም በኢዮአታም፣ አካዝና ሕዝቅያስ ዘመንም ትንቢቶችን ተናግሯል። ሕዝቡን፣ መሳፍንቱን፣ ነገስታቱን አስተምሮ ገስጿል። አንድ ቀን በቤተልሔም ሲያልፍ የዳዊት ከተማ ፊት ሆና ዳዋ በቅሎባት ቢመለከት አዘነ። ወዲያውም ትንቢት ተናገረላት። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገስተ ይሁዳ እስመ አምኔኪ ይመጽእ ንጉስ። አንቺም የኤፍራታ ምድር ቤተልሔም የይሁዳ ነገስታት ከነገሱባቸው ከተሞች ከቶ አታንሽም። ወገኖቹን እስራኤልን የሚጠብቃቸው ንጉስ ካንቺ ዘንድ ይወጣልና አለ። ይኸውም አልቀረ ለጊዜው ከሚጠት በኋላ ደጉ ዘሩባቤል ነግሶባታል። በፍጻሜው ግን የባህሪ ንጉስ ነገስት ኢየሱስ ክርስቶስ ከንጽሕት ድንግል ማርያም ተወልዶባታል። ቅዱስ ሚክያስ ወገኖቹን ሲያስተምርና ሲመራ ኑሮ 7 ምዕራፎች ያሉትን ሐረገ ትንቢት ተናግሮ በመልካም ሽምግልና በንጉሱ ሕዝቅያስ ዘመን አርፏል። ወገኖቹም ቀብረውታል። ጌታም በክብር ነቢያት ከልሎታል። አምላከ አበው ቅዱሳን ለተፋቅሮ ይበለን ከበረከታቸውም ይክፈለንና ጥር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ መቃርስ፣ ቅዱስ ሚክያስ ነቢይ፣ አባ እንድራኒቆስ ሊቀ ጳጳሳት፣ አባ ብንያም ሊቀ ጳጳስ። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል 44ቱ እንስሳ፣ አባ ብሶይ ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የ1 ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6። አሜን። ስለ ቅዱስ ቃሉ አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አጽራረ ኢትዮጵያን አጽራረ ቤተ ክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሌናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ
ዛሬም ዘወትርም ለዘላለሙ አሚን ይሁን ይደረግልን።